አሁን ጥቅሶችን አነባለሁ። ከዚህ በፊት ሙሉ የሆነው ክፍሎችን ነው ያነበብኩት። አሁን ጥቅሶችን አነባለሁ፣ አዳምጡ። መዝሙረ ዳዊት ቅንፍ 91 ከቁጥሩ 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛ ነው እለዋለሁ። አምላኬ መሸሸጊያ ነው፣ በእርሱም እታመናለሁ። መዝሙረ ዳዊት ቅንፍ 37 ከቁጥሩ 1 እስከ 7 በክፉዎች ላይ አትናቅና፣ አመፅን በሚያደርጉ ላይ አትናቅና። እንደ ሥራም ፈጥኖ ይደርቃል፣ እንደ ለመለመው ቅጠል ይረገፋል። በእግዚአብሔር ታመን፣ መልካምንም አድርግ። በምድር ተቀምጠህ ታምነህ ተሰማሪ። በእግዚአብሔር ደስ ይበል፣ ልብን መሻት ይስጣልና። መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርጋልና። ጽድቅ እንደ ብርሃን፣ ፍርድ እንደ ቅጥር ይመጣል። ለእግዚአብሔር ታገዙ፣ ተስፋንም አድርጉ። መዝሙረ ዳዊት ቅንፍ 41 ከቁጥር 7 እጠበኝ ከበረዶም ይልቅ ነጭ ይሆናሉ። መዝሙረ ዳዊት ቅንፍ 18 ከቁጥሩ 1 ሰማያት የእግዚአብሔርን ክብር ይናገራል፣ የሰማያትን ጥፍጆችን ስራ ያወራል። ቀንም ለቀን ነግራ ትወጣለች፣ ሌሊትም ለሌሊት እውቀትን ትነግራለች። ቁጥር 7 የእግዚአብሔር ሕግ ፍጹም ነው፣ ነፍሱን ይመልሰዋል። መዝሙረ ዳዊት ቅንፍ 42 ከቁጥሩ 1 እስከ 3 ዋሊያ ወደ ውኃ ምንጭ እንደምናፍቅ አቤቱ እንዲህም ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ትጥማለች። መቼ ደርሰዋለሁ? የአምላክን ፊት መቼስ አያለሁ? ዘወትር አምላኬ ወዴት ነህ ስል እምባዬ በቀንና በሌሊት ምግብ ሆነኝ። መዝሙረ ዳዊት ቅንፍ 108 ከቁጥሩ 1 እስከ 4 ልብ ንጹሕ አቤቱ ልብ ንጹሕ እቀኛለሁ፣ በክብርም እዘምራለሁ። በገናም ሆይ ተነስ፣ ማሲንቆም እኔ ማልጄ እነሳዋለሁ። አቤቱ በአሕዛብ መካከል አመሰግናለሁ፣ በወንድሞችም መካከል እዘምራለሁ። ምሕረቴ በሰማይ ላይ ትልቅ ናትና፣ እውነትም እስከ ደመና ድረስ ነውና። ሉቃስ ወንጌል ምዕራፍ 8 ከቁጥሩ 4 እስከ 8 ብዙ ሕዝብ በተሰበሰበው ጊዜ ከከተሞቹ ሁሉ ወደ እርሱ በመጣው ጊዜ በምሳሌ እንዲህ ሲል ነገራቸው። ዘርንም ዘራሁ፣ ልዘራም ወጣሁ። ስዘራም አንዳንዱ በመንደር ዳር ወደቀ፣ ተረገጠ፣ የሰማይ ወፎችም በሉት። ሌላም በዓለት ላይ ወደቀ፣ በቀለን ጊዜ እርጥበት ስለነበረ ደረቀ። ሌላም በእሾህ መካከል ወደቀ፣ እሾህም አብሮ በቀለ፣ አነቃ። ሌላም በመልካም መሬት ወደቀ፣ በቀለን ጊዜ 100 እጥፍ ተረፈ። ይህን በነገረው ጊዜ ይሰማ ጆሮ ይስማ ብሎ ጮኸ። ሉቃስ ወንጌል ምዕራፍ 9 ቁጥሩ 25 ሰው ዓለምን ሁሉ አትርፎ ነፍስን ቢያጠፋ ወይም ቢጎድል ምን ይጠቅማል? ማቴዎስ ወንጌል ምዕራፍ 4 ቁጥሩ 17 የተባለውን ይፈጸም ዘንድ ይህ ሆነ። ከዚህም ዘመን ጀምሮ የኢየሱስ መንግሥተ ሰማያት ቀርባችኋል፣ ንስሐ ግቡ እያሉ ይሰበክ ጀመረ። ማቴዎስ ወንጌል ምዕራፍ 21 ከቁጥሩ 1 ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርትም የመቅደስን ግንቦችን ሊያሳዩት ቀረቡት። እርሱም ግን ይህን ታያላችሁን? ድንጋይ በድንጋይ ላይ ሳይፈረስ በዚህ አይቀርም። ማቴዎስ ወንጌል ምዕራፍ 7 ከቁጥሩ 1 እንዳይፈረድባችሁ አትፍረዱ፣ በምትፈረድበት ፍርድ ይፈረድባችኋል፣ በምትሰፈርበት ስፍራ ያስፈርባችኋል። በወንድሜ ላይ ያለው ጉድፍ ለምን ታያለህ? በዓይኔ ላይ ያለው ምሰሶ ለምን አትመለከትም? በወንድሜ ላይ ያለው ጉድፍ ልታወጣ በዓይኔ ላይ ያለው ምሰሶ ፍቀድና አውጣ። ከዛም በወንድሜ ላይ ያለው ጉድፍ ልታወጣ አጣርተህ ታያለህ። ማቴዎስ ወንጌል ምዕራፍ 28 ከቁጥሩ 20 በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዛችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጋችሁ፣ እነሆ እኔ የዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ሐዋርያት ሥራ ምዕራፍ 2 ከቁጥሩ 17 እስከ 19 እግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ አፈሳለሁ። ወንዶችም ሴት ልጆችን ትንቢት ይናገራል፣ ጎበዞችን ራእይ ያያል፣ ሽማግሌዎችን ሕልምን ያልማል። ደግሞም በዚች ወራት በወንዶችና በሴቶች ላይ ከመንፈስ አፈሳለሁ፣ መንፈስንም በላይና በሰማይ ያደርገዋለሁ። ሐዋርያት ሥራ ምዕራፍ 4 ከቁጥሩ 12 መዳን በሌላ በማንም የለም። ሐዋርያት ሥራ ምዕራፍ 5 ከቁጥሩ 30 እና 31 እናንተ በእንጨት መስቀል ላይ የሰቀላችሁና የገደላችሁ ኢየሱስ የአባቶችን አምላክ አስነሳው። ይህም እግዚአብሔር ለእስራኤል ንስሐ የኃጢአትን ስርየት ይሰጥ ዘንድ ራሱንም መድኃኒት አድርጎ በቀኙ ከፍ ከፍ አደረገ። ሐዋርያት ሥራ ምዕራፍ 8 ከቁጥሩ 10 ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቅ የእግዚአብሔር ኃይል ይህ ነው። ቁጥር 32 እንደ በግ ወደሚታረድበት ናዳ፣ የበግን ጠቦት በሺሎቹ ፊት ዝም እንደሚል በግ እንዲሁም አፍንም አልከፈተም። ሐዋርያት ሥራ ምዕራፍ 13 ከቁጥር 36 ዳዊት በእርሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ሮሜ ምዕራፍ 1 ከቁጥር 17 የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ ምዕራፍ 8 ከቁጥር 1
እንግዲህ በክርስቶስ ኢየሱስ ላለሁት ኮኖኔ የለባችሁም። በክርስቶስ ኢየሱስ ያለው ሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ቁጥር 28 እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዳደረገ እናውቃለን። ቁጥር 31 እግዚአብሔር ከኛ ጋራ ከሆነ ምን ይቃወማል? ቁጥር 35 ከክርስቶስ ፍቅር ምን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነይኒ? ቁጥር መጨረሻ 39 ላይ ሄዶ ከእግዚአብሔር ፍቅር ምንም እንደማይለይ ተረድቻለሁ። ሮሜ ምዕራፍ 10 ከቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንደተነሳው በልብ ብታምን ትድናልና። ሰብ በልብ አምኖ ጸድቃል፣ በአፍም መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ቁጥር 17 እንግዲህ እምነት ከመስማት መስማት በእግዚአብሔር ቃል ነው ይላል። ኤፌሶን ምዕራፍ 1 ከቁጥሩ 4 ዓለም ሳይፈጠር በፊት ቅዱሳን ነውር የሌለን በፍቅርም እንሆን ዘንድ በክርስቶስ መረጠን። ቁጥር 7 በደሙ ያደረገውን ቤዛነታችን በክርስቶስ አገኘን። ኤፌሶን ምዕራፍ 5 ከቁጥሩ 1 እንግዲህ እንደወደዳ ልጆች እግዚአብሔር የምትከተሉ ሁኑ፣ ክርስቶስን ደግሞ እንደወደዳችሁ ለእግዚአብሔር የማዘኑ ሽታ የሚሆነውን ማባ መሰዋዕት አድርጉ፣ ስለ እናንተ ራሱንም አሳልፎ እንደተሰጠው በፍቅር ተመላለሱ። ቁጥር 11 ፍሬ ከሌለበት ከጨለማ ስራ ጋር አትተባበሩ። ቁጥር 14 አንተ የምትተኛ ነቃ፣ ከሙታንም ተነስ፣ ክርስቶስ ያበራሃል። ቁጥር 16 ቀኖቼ ክፉዎች ናችሁ፣ ዘመኑን ዋጁ። ቁጥር 18 በመንፈስ ሙላባችሁ እንጂ በወይን ጠጅ የምትሰክሩ አትሁኑ። ኤፌሶን ምዕራፍ 6 ከቁጥሩ 10 በቀረውስ በጌታ በኃይል ችሎታ የበረታችሁ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንድትችሉ የእግዚአብሔርን ዕቃና ጦርን ልበሱ። የምትገድሏችሁም ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከጨለማ ዓለም ገዢዎች ጋር የሰማያዊ ስፍራ ካለው ክፉ መንፈሳዊ ሰራዊት ጋር ነው እንጂ። ቁጥር 18 በጸሎት በልመና ሁሌም ዘወትር በመንፈስ ጸልዩ። ዕብራውያን ምዕራፍ 4 ከቁጥሩ 13 በእርሱ ፊት የሚሰወር ፍጥረት የለም። ቁጥር 15 በደካሞች ሊራራልን የሚችል ሊቀ ካህን የለም። ዕብራውያን ምዕራፍ 5 ከቁጥሩ 6 አንተ እንደ መልካም ጽድቅ ነህ፣ ሹመትህ ለዘላለም ሊቀ ካህን ነህ። ዕብራውያን ምዕራፍ 3 ከቁጥሩ 6 ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛልን እንላለን። ዮሐንስ ወንጌል ምዕራፍ 16 ከቁጥሩ 33 ዓለም ላይ ሳላችሁ መከራ አለባችሁ፣ ነገር ግን አይዛችሁ እኔም ዓለምን አሸንፌአለሁ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥሩ 6 እና 7 የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነት ከሌለበት የሚወጣ ፍቅር ነው። ከእነዚህም አንዳንዱ ስቶ የሚሉት ስለ እነርሱ አስረግጠው የሚነግሩት ሳያስተውሉ የሕግ አስተማሪዎች ሊሆን እየወደዱ ከከንቱ ንግግር ፈቀቅ ብለዋል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥሩ 16 እግዚአብሔር መምሰል ያለ ጥርጥር ታላቅ ነው። በሥጋ የተገለጠው በመንፈስ ጸደቀው፣ ለመላእክት የታየው በአሕዛብ ተሰበከው፣ በዓለም የታመነው በመልካም ያደረገው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥሩ 16 ለራስና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስንም የሚሰማውንም ታድንሃልና። ገላትያ ምዕራፍ 3 ቁጥሩ 13 በእንጨት መስቀል ላይ የተሰቀለው ሁሉ የተረገመ ነው። ክርስቶስ እርግማን ሆኖ ከሕግም በታች ሆኖ እርግማን ሆኖ ዋጀን። ትንቢተ ኢሳይያስ ምዕራፍ 40 ቁጥሩ 1 አጽናኑ ሕዝብንም አጽናኑ ይላል አምላካችን። ቁጥር 8 የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ቁጥር 31 መንጋ እንደረኛ ያስተምራል። ቁጥር 30 እንደ ንስር በክንፉ ጣል ይሮጣል፣ አይታክትም፣ ይሄዳል፣ አይደክምም።